እንዴ? እንዴት ከመሬት ተነስታ ልጅ ያለቻት? አዎ ልጅሽ ነኝ። የልጇን መሰረቅ የልጇን መቀማት ህይወቷን መነጠቅ ሳያንሳት ሰላም ራሷን ሳተች። ሰላም አበደች። በስተመጨረሻም ብሌን የኔ ልጅ ናት በማለት ሰላም አይምሮዋን እንደሳተችና ብሌንም አሁን ያለችበት የጤናዋ ሁኔታ ይቀድማል በማለት አዎ ልጅሽ ነኝ በማለት የሰላም ልጅ እንደሆነች ያስመሰለች ነው። በስተመጨረሻም ወይዘሮ ገነት ለብሌን የነገራትን ሳሚ የነገራትን ትነግራታለች ወይ እያልን ነበረ። ሰላም እያለች እያለ ነው ያለቀው በማለፈው ምዕራፍ። በዛሬው ምዕራፍ ደግሞ እንግዲህ ሰላም እናትሽ ናት ብላ ልትነግራት ስትል እንግዲህ ሰላም ራሷን ስታ ከባድ ሁኔታ ላይ እንዳለች ብሌን ስደውል እንግዲህ ወሬያቸው ተቋርጧል ማለት ነው። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ የብዙዎቻችን ጓዳ ጎድጓዳ የሚፈትሽ አደራ ምን ያህል ኃላፊነትና አደራ ምን ያህል እንወጣለን ብለን ሁላችንም እያንዳንዳችን ጓዳ ጎድጓዳችን የምንፈትሽበት ተወዳጅ ተከታታይ ድራማ ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች ብያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጅና ልብ አንጠልጣይ ብዙ የምናተርፍበት ብዙ የምናውቅበት ብዙ ነገር የምንማርበት ነው። ስለዚህ ፕሊስ አብራችሁ ቆዩ። ለቤት አዲስ የሆናችሁ ሰፖርት አድርጉ። ቪዲዮውን ጀምሩ ላይክ በማድረግ ጀምሩ ማለት ነው። በባለፈው ምዕራፍ ውዶች እንግዲህ እንዳየ ነው ሰላም በጣም በወይዘሮ አልማዝ ሙታለች ብላ ስለሆነ አይምሮዋ ላይ የሳለችው ወይዘሮ አልማዝ በሀሳብ እየመጣችባት አንቺ ገዳይ እኔን ገደልሽ፣ ተረኛው ማን ነው? አንቺ ገዳይ እያለቻት እንግዲህ ኦልሬዲ ሰላም አልማዝ እንደገደለቻት ነበር የምታውቀው። በዛ ውስጥ ከባድ ስትረስ ውስጥና ከባድ ጭንቀት ውስጥ ገብታ እንደነበረ እና ራሷን እንደሳተች ነበረ ያየነው። በስተመጨረሻም ብሌን ወደ ቤት ስትመጣ አንቺ የኔ ልጅ ነሽ፣ የኔ ልጅ፣ የኔ መልካም፣ ለአንቺ ስል ሰንከረተትኩልሽ፣ ያ ሁሉ የከፈልኩት ዋጋ ለአንቺ ብዬ ነው። ልጅ እንኳን አገኘሁሽ፣ እንኳን መጣሽልሽ እያለች እንግዲህ ብሌንን ስታባብላት አይተናል። ቃልም ብሌናው ልጅሽ ነኝ እማዬ፣ እኔ ደህና ነኝ፣ አንቺ አላበድሽም፣ ማንንም አልገደልሽም፣ እባክሽን ተረጋጊ እያለች ስታረጋጋት ቃል ደግሞ ትጨልላለች። እንዴት እሱ ነው ያሷ ልጅ ተወኛለሽ? እንዴት እሱ ነው ልጅሽ ነኝ ትያታለች በማለት ቃል ከባድ ሁኔታ ውስጥ ገብታለች። በስተመጨረሻ እውነቱን አንቺ ምን የምናውቃለን እኔ የእሷ ልጅ እንዳልሆንኩ አንቺ ካወቅሽ፣ አንቺ ደግሞ የእሷ ልጅ አይደለሽም፣ ለገንዘብ ብለሽ መጣሽሽ። ግን የትዬ ጤና ይበልጣል፣ የትዬ ጤና ይበልጣል። እንደገና ዝምታዬንም የቀጠልኩት ለእናቴ ስል ነው ስትልም እንግዲህ ብሌን ቃልን አስፈራርታታለች ማለት ነው። በስተመጨረሻም ወይዘሮ ሰላም ተረጋጊ፣ ማንንም አልገደልሽም፣ አንቺ ጤነኛ ነሽ እያለች እንግዲህ ብሌን ስታለቅስ ቃል ምን አይነት ማስመሰል ነው? ምን አይነት የማስመሰል ጥግ ነው? እያለች እንግዲህ ታሾፋለች። በዚህ ሁኔታ ላይ እያለች ነው እንግዲህ ቃልና ብሌን ሲጨቃጨቁ እንዴት እኔ ልጅሽ ነኝ አዎ ልጅ ነሽ ብለሽ አይምሮዋ ላይ ለሳለችው ጥያቄ ለተነሳባት ጥያቄ እንዴት ትመልሽላታለሽ? ብሌን እኔ ሳልሆን ልጅሽ ቃል ናት ልጅሽ ብለሽ እንዴት አልመለስሽላትም? ይሄን አጋጣሚ ተጠቅመሽ ለምን ልጅሽ ነሽ አልሻት? በማለት ቃል ብሌንን አንቃት ስለነበረ ወይዘሮ ሰላምም እንግዲህ እንዴት ልጅን ታንቂያታለች በማለት ወደ ውጭ ስትወጣ ቃል ብሌንን አንቃት እንደነበር ታያለች። እንግዲህ በያዘችው መጥረጊያ ነው አናቷን ያለቻት ማለት ነው። ልጅን የሚነካ ወዮለት፣ ልጅን የሚነካ በእኔ እጅ ነው የሚጠፋው። አንቺ የኔ ልጅ ነሽ፣ የኔ እንቁ፣ የኔ ብቸኛ ልጅ፣ የኔ ስስት፣ ለአንቺ ስል ብዙ ዋጋ የከፈልኩኝ፣ ለአንቺ ስል የመኖሬን ትርጉም ያጣሁበት፣ አንቺ ካለሽልኝ ህይወት ለእኔ ደማቅ ናት፣ ህይወት ለእኔ ድምቅ ያለች ብርሃን የሞላባት ናት። ልጅ እንኳን አገኘሁሽ እያለች እንግዲህ ሰላም በቅዠት ዓለም ነው እየኖረች ያለችው። እንግዲህ አቶ በኃይሉ ይህን አጋጣሚ ተጠቅሞ ምን አይነት እርምጃ ይወስዳል ያለ የብዙዎቻችን ጥያቄ ነው። አቶ በኃይሉ ደግሞ ሳሚን ስለተጠራጠረው ወይዘሮ ገነት የቅርብ ወዳጅ በማስመሰል እንግዲህ ሌላ ሰው ልኮ ወደ ወይዘሮ ገነት ላይ አዲስ ሀሳብ ካለ ስትጠይቃት ማይተናል። ይቺ ሴትዮ የአቶ በኃይሉ መልእክተኛ ናት። ይህ ማለት ከዚህ በፊት የወይዘሮ አልማዝ
ብሌን እናት ነኝ ተብላ በመጣችው በብር ተገዝታና ብሌንን ለመጉዳት የተደረገ ኬዝ እንደሆነ ትነግራታለች። ሴትዮዋም እንደማታውቅ መስላ እንዴት ሰው በዚህን ያህል ልክ ይጨክናል እያለች እንግዲህ ስታዝናናት አይተናል። አሁን የሰማውን ነገር አዲስ ስልክ ተደውሎ ለብሌን ደግነቱን ነኝ ያነሳሁት ሰላም እናትሽ ናት የሚል ስልክ ተነገረኝ። ግን እንዴት ብዬ ልንገራት? እንደ ባለፈው በጉጉት በስስት በናፍቆት ጠብቃት የውሸት እናት መሆኗ ስታውቅ ልቧ የተሰበረው ብሌን ሰላም እናቷ እንደሆነች የሚለውን ነገርም ብነግራት የበለጠ ትጎዳብኛለች። ስለዚህ በሂደት ባጣራና ነገሮችን በመረመር ይሻላል ስትል ለአቶ በኃይሉ ተላላኪ ወይዘሮ ገነት ነግራታለች። ወይዘሮ ገነት ግን የልብ ጓደኛ፣ ጎረቤት፣ አማካሪ ብላ ያገኘች ነው የመሰላት። ግን ሴትዮ የአቶ ኃይሉ ተላላኪና መልእክተኛ ቃል አመላላሽ እንደሆነች ነው እያየን ያለ ነው። ወደ ቢሮው መታ እንግዲህ አቶ በኃይሉ ወይዘሮ ሰላም የብሌን እናት እንደሆነች ለወይዘሮ ገነት የነገራት ሰው አለ በስልክ። ይህ ማለት ሳሚ ሊሆን ይችላል ስትል እንግዲህ ለአቶ በኃይሉ ነግረዋለች። አቶ በኃይሉ እጅጉን ደንግጧል ማለት ነው። በሌላ በኩል እንግዲህ ወይዘሮ ሰላምን አቶ በኃይሉ የግድ ሰላም መዳን አለበት ብሎ ወደ ሕክምና ነው የወሰዳት ወይስ የበለጠ ህመሟ እንዲብስባት ነው ወደ ሌላ ቦታ የወሰዳት? ምን አስቦ ነው የሚል የብዙዎቻችን ጥያቄ ነው። በእርግጥ አቶ በኃይሉ የማይሄድበት የመንገድ ርቀት የለም። ምናልባት ሰላም ራሷን ከሳተች የሕክምና ማረጋገጫ ከተሰጣቸው ሙሉ ንብረት የመውረስ ኃላፊነትም ለቃል ሊሰጣት ይችላል። ወይስ በዚህ ሁኔታ አይሄድም፣ ግዴታ ሰላም መዳን አለባት ብሎ ሰላም እንድትድን ጥረት ያደርጋል ወይስ ምን ያደርጋል? ነገሩ እንድትሞት የሚፈልግ ሰውዬ እንዴት አይምሮዋ፣ አስተሳሰቧ፣ መልካም አስተሳሰቧ እንዲመለስ ይጥራል ብለን ብዙዎቻችን ግምት እንሰጣለን ብዬ አላስብም። ስለዚህ ሰላምን ማን ነው የሚታደጋት? የብዙዎቻችን ጥያቄ ነው ማለት ነው። በሌላ በኩል ቃል ናት። እናቴ እኮ ታመመችብኝ፣ እናቴ እኮ ጭንቀቷ ከአቅሟ በላይ ሆኖ ራሷን ሳተች፣ እኔን ረሳችኝ፣ ብሌንን ልጄ ናት ብላ ብሌንን ተቀብላ እኔን አገለለችኝ፣ እንዳየኸኝ እዩ ፈነከተችኝ እያለች እንግዲህ ለዳግም እየነገረችው ነበር። ዳግምም አይዞች ትድናለች፣ እናትሽ ጠንካራ ናት በማለት እንግዲህ ከቤቱ አስገብቶ እያጽናናት እያለ ብሌን ደግሞ ከውጭ እየገባች ነበረ። በዚያ መሀል ቃል ዳግምን ልስመው ስትል ብሌን ትደርሳለች። ምን ይፈጠር ይሆን?